የቴዲ አፍሮ አልበም በዓለም ላይ ሪከርድ ሰበረ። When I say Teddy, you say Afro. Teddy Afro. Yes, the legendary and iconic Teddy Afro. እኔ በመጽፍ ጊዜ ቴዲ አፍሮ ምላሽ ሰጥቷል ማለት ነው። እንግዲህ በምላሹ ወደፊት እናያለን ማለት ነው። ሰዎች የሚያስፈልጋቸውን ነገር ያገኛሉ። በዚህ ጊዜ ሰዎች አስተሳሰብ ደግሞ እንደ ማየት አቅም የሰው ስልጣን መንካት የራስን ስልጣን ማነቃነቅ። ሰላም ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ከሰሞኑ እንግዲህ በብዙዎች እንዲሁም በዓለም ላይ በጣም ታዋቂው ቴዲ አፍሮ ሙዚቃ መልቀቁ ወይም አልበም መልቀቁ ጋር በተያያዘ በጣም ብዙ ሀሳብ አስተያየቶች እንዲሁም አድናቆቶች እየተቸሩት ይገኛሉ ማለት ነው። እንዲሁም በዓለም ላይ በጣም ብዙ ሪከርዶችን እየሰበረ ይገኛል። ከዛ ጋር የተነሱ ሀሳብ አስተያየቶች አሉ። እንደሱን አሳያችኋለሁ ማለት ነው። ከቪዲዮዎቹ ጋር አብረን ቆይታ እናደርጋለን። እዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ሙዚቃው ሲጀመር የነበረው ሪአክሽን ወይም አልበሙ ሲለቀቅ የነበረው ሪአክሽን እንመልከት። ቆመዋል እንዳለ በቃ አንቺ ደስ ይላል። ፋሚሊ እንዳለ ተቀምጧል። ዋው እንትን ደስ ይላል። በስልካቸው ልከፍቷል። አረደው ያ በጣም ደስ ይላል። ሲጀመር የነበረው ሪአክሽን በጣም ብዙዎች ጋር እኔም ጋር ራሱ ያው እንግዲህ 8 ሰዓት ላይ በጣም እየጠበቅነው የነበረው ነበረ። እንግዲህ በዚህ በብዙዎች ቦታ ያው ብዙ ነገሮች አሉ አይታችሁ ይሆናል ብዬ ተስፋ አደርጋለሁ። አንድ በባለፈው ከና አዶናይ ጋር አዲስ አበባ ለአድዋ መጥቶ ብዙ ቪዲዮዎችን ሲሰራ የነበረው አንድ አፍሪካዊ ነበረ። እሱ ያለውን እስኪ እንመልከተው። When I say Teddy, you say Afro. Teddy Afro. Yes, the legendary and iconic Teddy Afro has made mind-blowing moves because one of his songs, oh yes, the best song for me in this album, right, has made over 5.3. Listen to me and listen good. 5.3 million views in 24 hours on YouTube. We are talking about a song that is only እንዳያችሁት ነው። በጣም ብዙ ሪከርዶችን እየሰበረ ነው ምናምን እያለ ነው ማለት ነው። ሌላም ቪዲዮ ሰርቷል። እስኪ እንመልከተው። Teddy Afro is our Michael Jackson. Quote me anywhere. The legendary Teddy Afro keeps breaking all the records in this continent. This man is ready to break all records breakable with his new album. As we speak, the legend Teddy Afro's new album has amassed more than 30 million YouTube views. Listen to me and listen good. More than 30 million YouTube views in exactly 24 hours. This is crazy. These are numbers. We might think that we are listening to maybe እንግዲህ እንዳያችሁት ነው ብዙ አድናቆትን እየሰጠ ይገኛል ማለት ነው። በ24 ሰዓት ውስጥ እንግዲህ 5.5 ሚሊዮን እይታ እንዲሁም አሁን እኔ ቪዲዮ በምሰራበት ሰዓት እንዲሁ ከ11 ሚሊዮን በላይ እይታዎችን ያገኘ ቪዲዮ ነው ማለት ነው። አንደኛው ቪዲዮ ብቻ ማለት ነው ዳስጣል የሚለው ቪዲዮ። ሌሎች እንዲሁም እንደ ጀንበሬ እንዲሁም ሌላ መሬማ ለአረብ ሀገር ስደተኞች የተሰራው መሬማ የሚለው ሙዚቃ በጣም ብዙ ቪዲዮችን ያገኘ ቪዲዮ ነው ማለት ነው። ቴሌቪዥን አቅርቦትም የሰጠው ሽፋን እንመልከት እስኪ። Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. ያያችሁት ነው በቴሌቪዥን ላይ ሁሉ እየተነገረለት ያለ አልበም ነው ማለት ነው። እንግዲህ ከቅኔው ጋር በተያያዘ ደግሞ በጣም ብዙ ሀሳብ እየተሰጠበት ነው። ከዛ ውስጥ እስኪ ልጅ ዳውድ ያለውን እንመልከት እስኪ። እንዴ ዳዋ ምን እያረክስ ነው? ይኸውልህ ብራዘር ቅኔ እየፈታው ነው። ብራዘር ይልክ ቅኔ እየፈታው ነው። እኔ የመጣ ኢትዮጵያ በቃት የሚለው
ይኸውልህ ይሄ ሌሌ የሚለው ለምን እንደተዘፈነ ታውቃለህ? ትርጉም አታውቀውም? ይኸውልህ ሌሌ ማለት ነው። ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ሌሌ ቱ ስኩዌር ትለዋለህ ቅኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው እናቴ ትሞት ምንም ነገር የለውም። እነሱን ይነካው ያበደ ነው ያበደ። አጨብጭበናል። ትችላለህ። ሌላው ደግሞ እስኪ እንመልከተው። ቀን መፍታት የምትችሉ ሰዎች አግዙ ነው እግዚአብሔር። እኔ ተጨነኩኝ። አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም። ከትምህርት አስፈልጠው አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስረዱ። እኔ አምሎዚ ማይንድ አልገባችሁም። ሊትራሊ ነው የምላችሁ። ኦር ደግሞ እንደዚህ ሪአክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ። ሪአክሽን ሙዚቃውን ከፍታችሁ ምናምን ነገር ከምትሉ በእናታችሁ አስረዱን። ላይክ ይሄ እንደዚህ ነው። ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገዝት አድርጋችሁ ከዛ ይሄም እንደዚህ ማለቱ ነው እያላችሁ አስረዱ። ተጨነኩኝ እኔ እንዴ ውዴ ፈላ በኢየሱስ ያ ቪዲዮ እንዳያችሁት ነው። ያው በጣም በእርግጥ ብዙዎቹ ቃላቶች በጣም ሚስጥር አዘል ምናምን ናቸውና ከዛ አንፃር እንግዲህ የመጣ ሀሳብ አስተያየት ነው ይመስለኛል። ያበደ ነው። ያው ጉራጌኛም አንድ ሙዚቃ ለቋል ማለት ነው። ከዛ አንፃር ያው እንግዲህ አኩቻን እንዳያችሁት ተዝናንቶብናል ማለት ነው። ሌላው ደግሞ በጣም ታዋቂ የነበረው እስኪ አንድ ቪዲዮ ላሳያችሁ። ያው የመሬማ አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ያ በጣም አስለቃሽ የሆነ ሙዚቃ ነው። ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ ወንድሜ ሳይ ባያት አምሳያዬ በጥራት አትሰማ መሬማ ያው እንግዲህ ብዙ ሪአክሽናቸው እንደዚህ እየገለጹ ይገኛሉ ማለት ነው። እንግዲህ ከዛ ውስጥ ከብዙዎች ውስጥ ደግሞ ዳስጣል የሚባለው በጣም ብዙ ቪው እንዳለው ነግራችኋለሁ ማለት ነው። ከዛ እስኪ አንድ ፈጅ አግኝተናል። እስኪ ይፍታለን አንደኛውን ሙዚቃ እስኪ። ዝም ብሎ ችግሮቻችንን ብቻ ሳይሆን ሶሉሽንም ነው ይዞ የመጣው። So that's what makes him different. So basically ቴዲ ያደረገው ምንድነው የአእምሮ ሕክምና ነው የሰራው። So we thank him for that. ስድስተኛው track it really speaks to me differently. በቅኔ ሲምቦሊዝም የሚባል ነገር አለ። So ምንድነው ያደረገው ጽዮን ሙሽራዬ ብሎ ነው የሰየመው ዜማውን። So ጽዮን ሙሽራዬ ሲል ማናት ጽዮን ነው? ኦኬ ትገምታላችሁ ሁላችሁ። ሎጎን ተመልከቱት። ኢትዮሪካ ብሎ አክሱም አለ። አክሱም ምን አለ? ጽዮን ቤተክርስቲያን አለ። እሺ ጽዮን ቤተክርስቲያን ምን አለ? ሙሴ የተረከበው ታቦቱ አለ፣ የእግዚአብሔር ቃል አለ። ሶ ጽዮን ሙሽራዬ ሲል ምን ማለት ነው? ምን እያደረገ ነው? ሙሽራ ምንድነው? ሙሽራ ለምንድነው ሰው የሚሞሸረው ከአንድ ቻፕተር ወደ ሌላ ቻፕተር ሊገባ? ሶ ትዳር በቤተክርስቲያን አንድነትን ነው የሚያሳየው። ሁለት ሆናችሁ አንድ የምትሆኑበት ማለት ነው። ሶ እኛ ብዙ ሆነን 80 ምናምን ብሔር ሆነን አንድ እንዲሆን ጽዮን ሲምቦላይዝ የምታደርገው ኢትዮጵያን ነው። ሶ እዚህ ጋር ሁለት ስራ ነው እየሰራ ያለው። አንደኛው የኢትዮጵያን ታላቅነት እያስታወሰ ነው። ሌላኛው ደግሞ እኛ ምን ማድረግ አለብን? መሞሸር አለብን። መሞሸር ማለት መስራት፣ ማሳደግ፣ መለወጥ አለብን ሀገራችንን እያለ ነው። ምክንያቱም ይሄ ብራይዳል ፕሬፕ ወይንም ደግሞ አዶርንመንት የሚባለው ይሄ መሞሸር፣ ሰርግ ምናምን ስናዘጋጅ ምን እያደረግን ነው? መኳል፣ ማስተካከል አይደለ? እንዳያችሁት ነው እንግዲህ ብዙ በጣም ሰፊ ነው። እኔ ራሱ ቆርጬው ነው እና እንደዚህ አይነት ትንታኔዎች እየተሰጡበት ይገኛሉ ማለት ነው። ሌላ እንዲሁም አንድ የመጣለ እስኪ እንየው እስኪ። ቆይ ጋይስ ታምራቱ እንደቀጠለ ነው።
ያው እንነጋገርበት። እሺ ምን ተፈጠረ? ከ18ቱ ትራኮች 17ቱ ትራኮች ደሴም ተምኔል ነው ያላቸው፣ ተመሳሳይ ተምኔል። አንደኛው ትራክ ግን ዲፍረንት ተምኔል ነው ያለው፣ ማንም አላስተዋለም። ትራክ ነምበር 1 ዳስጣል የሚለውን አይታችሁ ተሆነ ፎቶ በጥቁር ሆኖ ወደኛ ፊት ለፊት ነው የሚመለከተው። ሌሎቹ 17ቶች ግን ልክ እንደዚህ ነው። ያየው ሰው አለ? ያ ግቡና ቼክ አድርጉት። this indicates the first track ዳስጣል ምን ያክል ሲሪየስ እንደሆነ ነው። ብላክ ሆኖ ፎቶ ሲሪየስ ሆኖ ነው የሚያናያችሁ። ያ this track is very serious። የምር ነው ግን እኔ እንዳየሁት አላመንኩም ነበርና ገብቼ ሳየው ግን የእውነት እንደዛ ነው። እና አንደኛው ትራክ የመጀመሪያው ትራክ የተለየ ነው፣ ሌላኛው 17ቱ ደግሞ የተለየ ተብሪል ነው ያላቸውና እስኪ ገብታችሁ የምር ምን ያክል ለኛ የሆነ ነገር ማስተላለፍ እንደፈለገ በዚህ መልኩ የሚያሳይ ነው ማለት ነው። እንግዲህ ብዙም ፍሬ ያፈራ ይመስለኛል። ምክንያቱም ከ11 ሚሊዮን በላይ እይታ ማለት በጣም ብዙ እይታ ነውና 11 ሚሊዮን ሰው እንግዲህ ይሄን ያህል ካየው ማለት በጣም የሚገርም ሪከርድ ነውና እንግዲህ ቴዲ ላንተ በጣም ሪስፔክት አለን ማለት ነው። በዚህ ሰዓት የቴዲ ሙዚቃ አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ዝም አለ ወይኔ ናምቤሩት ካታ ባህሬን ሳውዲ ዱባይ ይሄን ያክል እንደዚህ ወደ ውስጥ ተመስሎ ለምን አትከተሉኝም? ግን አጠያቂ ነው በቃ ባያታም ሳያዬ በጥራት አትሰማ መሬማ ይሻላል። የምር ያው ሁሉም በፍቅር ነው ያመጣቸውና በጣም ይገርማል። ደስ ይላል። ትችላላችሁ። መጨረሻ እንግዲህ ቴዲ አፍሮ ከዛሬ 10 ዓመት ምናምን በፊት ቅኔ ናቸው ሙዚቃዎች ቅኔ ናቸው እንዴት ነው የምጽፋቸው ምናምን ተብሎ ተጠይቆ በኢቢኤስ ቲቪ ላይ የመለሰውን ምላሽ ላሳያችሁ እስኪ። እኔ በመጽፍ ጊዜ መቼም ለማስደነቅ መጻፍም ላለማስደነቅ መጻፍም ሁለቱም ትክክል አይደለም። ሰው የሚሰማውን በሚጽፍ ጊዜ የሚፈልገውን በሚያወጣ ጊዜ ሰዎች የሚያስፈልጋቸውን ነገር ያገኛሉ። ለምሳሌ ጴጥሮስ በውሃ ላይ እየሄደ ያለ በውሃ ላይ መሄዱን እነ ማቴዎስ እያዩት እንደሆነ ከዞረም ይሰምጣል፣ በውሃ ላይ በመሄዱም ሲደነቅ ይሰምጣል። ዝም ብሎ መሄድ ነው ያለበት፣ ወደሚፈልገውና ወዳመነበት ነገር መሄድ አለበት አንድ ሰው። እኔ በመጽፍ ጊዜ ስሜቴ የወደደውና ሐሳቤ ያፈለቀውን ነገር በመከተል ውስጥ ነው። በዚህ ጊዜ የሰዎች አስተሳሰብ ደግሞ እንደ ማየት አቅም ከማየት አቅም ጋር የሚገናኝ የእይታ አይነት አለ። አንዳንድ ሰው ደግሞ ማየት የሚፈልገውን ነገር ብቻ ማየት የሚፈልግ ሰው አለ። ማየት የማይፈልገውና ማየት ከማይፈልገው ነገር በላይ የላቀው ደግሞ ማየት የሚፈልገው ነገር ከሆነ ያን አብልጦ ማየት፣ ይሄ ለየሰው ሁሉ የተሰጠ ስልጣን ነው። የሰው ስልጣን መንካት የራስን ስልጣን ማነቃነቅ ነው። ባያችሁት መልኩ እንግዲህ ነው። እኔ የምር ለመናገር አሁን የተናገረው ራሱ ትንሽ አሰላስሎ ካልሆነ የመጀመሪያ ጊዜ አይገባም እና ቴዲ በጣም እንወዳለን። እንግዲህ ለአንተ በጣም ትልቅ ክብር አለን ማለት ነው። ቪዲዮውን እስካሁን እያያችሁ ከነበረ ላይክ በማድረግ እስኪ 1000 ላይክ ይገባዋል የዛሬውና እስኪ እያያችሁ ከነበረ እስካሁን ድረስ ላይክ አድርጉት። በመቀጠል ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ